ውሻ ለምን ነው የማታሳድጉት? ውሻ ስላልተፈቀደ። ያልተፈቀደው ለምንድን ነው? ያልተፈቀደው ለምንድን ነው? እሱም በሳይንስ በቅርቡ ያልተፈቀደበት ምክንያት ከአፉ የሚወጣው ለሃጭ ዘከሪያ ዘከሪያ ፕሊዝ ተራህን ሰጣለኝ። ሰያ ይጨርስና ሰጣለሁ። ቀጥል። እሺ ሰያ። ከአፉ የሚወጣውና ጭራው ላይ ያለው ማለት ያው ቆሻሻው የሰውን ልጅ ስለሚጎዳ ጭራው ላይ ያለው እና ንጹህ ስላልሆነ። እሺ ይሄን ደግሞ በቅርቡ ሳይንስ ያረጋግጣል። ዘከሪያም እንደዛ ነው የምታምነው? አንተም እንደዛ ነው የምታምነው? ከአሁን መስለኛ ምናምነው ኖ። አሁን ለምሳሌ እኛ ሰላት ነው። አንድ ጥያቄ ልጠይቅህ። በቀን 5 እንሰግዳለን። አይሰያለኝ። ቆይ አንድ ዝም በል። በቀን 5 እንሰግዳለን። ስለ ሰላቱ አይደለም የሚጠይቅ እሱ ከአፉ የሚወጣው ለሃጭ ለሰላት አይሆንም። እሱ ጋር ነካክ ነጃሳ ይሆናል ማለት ነው። ልክ እንደ ሽንት ማለት ነው። ለዛ ነው እንጂ እኛ ለውሻ ያን ያክል ጥላቻ ኖሮ ነው። አሁን ለምሳሌ ስለ ውሻ አንድ ቀን አንዲት ባልጌ ማለትም ሴት ዘከሪያ አንድ ቀን ዘከሪያ ጫማዋ ከጉድጓድ ውሃ አውጥታ ያውቀዋለሁ። ያው እኔ ጠየቅኩ ሌላ ነው፣ አንተ የምትመልሰው ሌላ ነው። በቃ ከአፉ የሚወጣው ለሃጭ ደል ነው። አሁን በቃ ከአፉ የሚወጣው ለሃጭ ነጃሳ ስለሆነ ነው ውሻ ማናሳድገው አላችሁ አይደለ? በቃ ሰያም እንደዛ አለ፣ ዛኪርም እንደዛ አለ። አሁን ሁለታችሁ የምታሳዩኝ ምን መሰለ? ዛኪርም ሆነ ሰያም የምታሳዩኝ ምንድን ነው መሰለ? ቆይ የምታሳዩኝ ከአፉ የሚወጣው ለሃጭ የጥቁር ውሻ እና የቀይ ውሻ ልዩነት አለው? ያለው ውሻ ምን ልዩነት አለው? ውሻ ነው።